ያኖረን የመከባበር የማንነታችን ባህል ዛሬ ከራቹ ጎን አብሬ እንድቆም ድሉን ማግኘቴ በጣም ደስ ብሎኛል። ይሄ መዋደድን መከባበርን ነው የሚያሳየው። አንተም ውለታም ማትረሳ እሱም ደግሞ ነገን አስቦ ዛሬን የማይረሳ ሰው እንደነበረ ነው የሚያሳየው ማለት ነው። ከራቹም በላይ አይ አፕሪሺየት ዩ ለሰዎች የምታደርገው በብዙ አጋጣሚ ማየት ይያሉና ዛሬም ደግሞ ይሄንን መድረክ ላይ በጋራ አብሮ መስራት ባህልን የመረዳዳት ገደብ ቋንቋ ሳይገድብ ባህል ሳይገድብ ብሔር ሳይገድብ ከተለያየ ክልል የመጡ ሰዎችን አስተባብረ እያደረክ ያለው ነገር እጅግ የሚያስከብር ነው። በጣም ሰውነት ይሄ ነው በቃ ልዩነታችንን እያሰፉ አንድነታችንን ለሚያጠቡ ማሳያ ይሆን ዘንድ ይሄን ፕሮግራም ይዤላችሁ መጣሁ። የኔና የራቼ ትውውቅ ይህ ነበር። እኔ ከአዲስ አበባ ራቼ ደግሞ ከአምቦ ያገናኘን እና ያኖረን አንድነትና መከባበር ነው። እኔና ራቼ ጋር የማጠብቁት አይነት ህይወት ነበር። ዛሬ እንደዚህ ለብሼ ሰርፕራይዝ ላደርገው ፈልጋለሁ። ከራቼ ጋር ያው እንዳንድ ህይወት አብረን በጋራ እንኖር ነበር ከ4 ዓመታት በፊት። ዛሬ ራቼ ኢንተርቴይንመንት ትልቅ ደረጃ ላይ ደርሶ በማየቴ እጅጉን ኩራት ይሰማኛል። እዚህ ጋር በተያያዘም ከሰሞኑ በአንድ ሚዲያ ላይ የራቼን የግል ህይወት ሁላችሁም እንደሰማችሁት እኔም ለመጀመሪያ ጊዜ ሰማሁ። አብረን በኖርንባት ሰዓት ግን ይሄን ሰምቼ አላውቅም ነበር። አስባችሁታል? ብዙ ህይወትን አብረን ተጋርተናል። የነበረው በህይወት ውስጥ ያሳለፈውን ውጣ ውረድ ሳይነግረኝ ዛሬ በሚዲያ ላይ ሰማሁት። የሚገርማችሁ ራቼ እንኳን እግዚአብሔር ረዳ እንኳን ለዚህ አበቃ። በብዙ መከራና ፈተና መሃል እንኳን ፈጣሪ ለዚህ ያደረሰ ልል እፈልጋለሁ። ይሄን በተመለከተም ቤተሰቦች ራቼን ሰርፕራይዝ የማደርገው 2 ጉዳዮች አሉ። የመጀመሪያው ይሄን አለባበስ በመልበስ እሱ ፕሮግራም ላይ መገኘት ነው። በቀጣይ ደግሞ እንደ ኢዲኤምኤን ትልቅ ስጦታ ይኖርናል። መድረክ ላይ እንገናኝ። ስማርት ሶሉሽን ለስማርት ኢንቨስተሮች ካሽዋ ቴክኖሎጂ አክሲዮን ማህበር በጣም በፍጥነት እያደገ የሚገኝ የቴክኖሎጂ ካምፓኒ ነው። ባለብዙ ቢሊዮን ብር ፕሮጀክት ባለቤት በሀገራችን ቀዳሚ የሚያደርጉትን ከ10 በላይ ሶፍትዌር ቴክኖሎጂዎችን ማበልጸግ የቻለ አሽዋ ቴክኖሎጂ ለአጭር ጊዜ ብቻ የሚቆይ 200 ባለድርሻዎችን የሚያሳትፍ እና የልዩ ጥቅም ተጋሪ የሚያደርግ ልዩ የኢንቨስትመንት እድል ይዞ ቀርቧል። ታዲያ ምን ይጠብቃሉ? ትንሹ መግዛት የሚቻለው ከ50 ሺህ ብር ጀምሮ ሲሆን በ500 ሺህ ብር ኢንቨስትመንት በ4 ዓመት ውስጥ እስከ 6.9 ሚሊዮን ብር፣ በ1 ሚሊዮን ብር ኢንቨስትመንት እስከ 13 ሚሊዮን ብር ወይም በ5 ሚሊዮን ብር ኢንቨስትመንት እስከ 65 ሚሊዮን ብር በአጭር ጊዜ ውስጥ ትርፍ ያገኛል። 22 ታውን ስኩዌር ሞል 8ኛ ፎቅ ላይ በመምጣት በ0976005500 ይደውሉልን። አሽዋ ቴክኖሎጂ ሶሉሽን። እስከ መቼም ቆዩ። ሰብስክራይብ ማድረጋችሁ እንዳይረሳ። መንሱር እዚህ ይገኛል። አለባበሴ እንዴት ነው? በተለይ ይሄ ያው እንደሚታወቀው የኦሮሞ የባህል ልብስ ነው። በሚገርም ሁኔታ ዲዛይነሩን ማድነቅ መቻል አለበት። በጣም ጎበዝ ደግሞ ልክክ ያለ ነው ባንተና ከዚህ በኋላ ያለውን ፕሮግራም ደግሞ እንግዲህ አብረን እናያለና እንጂ ልብስ አሪፍ ነው። በጣም ያበደ ራቼ እንደዚህ ሰርፕራይዝ አደረገው ፈልጌ ነው ዛሬ። ራቹ ገርማሙ ቶላ ብሎሃል። ምን ማለቱ ነው ብለው እኔ ይልቅ ይሄንን ዲዛይን ያደረገውን ካምፓኒ ማወቅ ነው የፈለኩት እንጂ እኔ ላይ ሄዷል። ኦብቪየስሊ ያ መስከመስኪያው ነው። ምንም ነገር አይደለ። ከመስኪያው ነው ያ ከመስኪያው ግን ያዳኒያችንም አለች ሮስት አድርጎትማ እንዴት ነው ያበደ ከዳ ቆዳ እንደተሰራ ያስታውቃል። ጽድት ያለ ነው። ያበደ ነው። ከዳ ቆዳ ንገረው ስንት ፈጅ በጣም ነው እኔ የሚሰማው ነው የሚመስለኝ። አስመራቂውን በልጠን የመጣው እና ትኩረት አቅጣጫዎች ወደ አንተ እንደሚሆኑ ተስፋ አደርጋለሁ። ሳይኮ እንዳይጎዳ አረጋግተን እናሳየዋለን። ግን ያልከኝ ነገር ቪዲዮ ላይ ይገባ እንደ ካሜራው አሁን ያለኝ ነገር ልክ ነው። አያበር በጣም ነው ያምራል። ቴንክ ዩ ዳኒ ቴንክ ዩ አመሰግናለሁ። ለመጀመሪያ ጊዜ ጥሩ ሐሳብ ሲናገር ሰማችሁት። ማታ ቤት ገብቶ ደግሞ ምን እንደሚለኝ አላውቅም። ብቻ ያየሁትን ግን ይኸው እንደምታዩ ነው ቤተሰቦች። የመርስ ምትጠብቅ አለባበስህ በጣም ጥሩ ነው። ማን ይሰራል? እሳቸው ፌኒት እንዳለ ፌኒት ስቶር ስማ ፌኒት እንዳለ ሲጀምር ጥሩ ነገር እንጂ መጥፎ ነገር ሰራ። ፌኒት እንዳለ እንግዲህ እሷ ናት እንደዚህ ያስዋበችኝ ያሳመረችኝ። ገርማሙ ቶላ ማለት እንደዚህ አሁን አለ አይደል? ገርማሙ ማለት ሰው ሽለላ ምናምን አለ አይደል? ሽለላው ደስ ይላል፣ ያምራል። አሁን ለምሳሌ ይሄ ልብስ ምናምን በቃ ገርማሙ ቶላ ግርማ ሞገስ አለው፣ ደስ ይላል። ስለዚህ አረማመዴ መስተካከል አለበት። ገርማሙ ቶላ ሰፋ ብዬ በቃ ገርማሙ ቶላ አበጥረው ነው ግን እዚህ ጋር ወይስ ትልቅ ፕሮግራሞች ላይ ባይዜ ባጠሩ ታሪፍ ነው ዳግዴ። በጣም ብዙ ሰዎችን አንገት የሚያስደፋ ንግግሮችን ትናገራለህ። አንገት የሚያስደፋ ሳይሆን ሰዎችን በፈቃደኝነት ቴራፒ ነው መስጠት። ገርማሙ ደራቼ እንኳን ደስ አለው ልቤ ገመዴናኒ ጉያ ኩቴሳ ብሬሰ ከኛ ጭናራ በሉጋና
waamicha keenya kabajanii irratti asitti argamtan warri gaabii isinitti uffisne koottaa uffisa mulluquu taas dhimma nageenya Oromiyaa geetu mootii koleenca kola buri ko jaalalaaleera Andale kufle karshi kumari batoko matoshi ber andale kufle hajin jalla mishayyo milacho kashno matoshi ber karshi kumari batoko yeriyetnet tamaro general contractor engineer yetnat matoshi ber እሺ ታምራላችሁ። አንዴ ሞቅ አድርጉለት ለራችሁ ለሚሳው ዛራችሁ። በቅድሚያ ይሄን እድል ማግኘቴ ደስ ብሎኛል። እንደዚህ ለብሼ የመጣሁበት ምክንያት አለኝ። ያው በራችሁ ባህል ተውቤ አምሮብኝ የራችሁን የጓደኝነት አንድ ትውስታ ነግሬያችሁ ላልፍ ፈልጋለሁ። የዛሬ 5 ዓመት ነው 4 ዓመት እኔና ራችሁ ማለት ትልቅ ቤት ውስጥ ተከራይተን እንኖር ነበር። በአጋጣሚ የሚገርማችሁ መከራየታችን አይደለም፣ አንድ ቀን ቸገረኝ። ገንዘብ ቸገረን፣ አብረን እየኖርን ነው። ከዕለታት በአንድ ቀን በቸገረን ሰዓት ራችሁ ሙሉ ለሙሉ ስፖንሰር አድርጎ ያን የቤት ኪራይ ይዘጋል ማለት ነው። ከ4 ዓመት በፊት የወንድ ላጤ ህይወት አሰብኩ። እሱም ካምቦ የመጣበት ሰዓት ነው። ለኝናም ተፍተፍ እያለ ነው። የገረመኝ ታሪክን ዛሬ ለራችሁ በጣም እንድታጨበጭቡለት የምፈልገው ያለፈውን ትውስታዬን ላካፍላችሁ ነው። የሚገርማችሁ የተከፈለው ቤት ኪራይ ራችሁ ከ8 ወር በኋላ ስሰማ ስልኩን ሽጦ ነበር አሉ። አልሰማውም ነበር። ከ8 ወር በኋላ ያ ወቅት ማለት ራችሁ ዋጋ የከፈለበት ጊዜ ነበርና ከ4 ዓመት በፊት እንኳን ዛሬ ለዚያ በቃ ይሄ ታሪክ ዛሬ በክብር ቆሜ እንዳወራ እኔም እንኳን ፈጣሪ ድል ሰጠኝ። ለራችሁ ደግሞ ይህን ትልቅ መስዋዕትነት የጓደኝነትን መስዋዕትነት ያየውበት ወንድሜ ነው። እንኳን ደስ አለ። እሱ ካምቦ እኔ ከአዲስ አበባ አንድ አድርጎ ያኖረን የጋራ ሰውነት የመከባበር የማንነታችን ባህል ዛሬ ከራችሁ ጎን አብሬ እንድቆም እኔም እድሉን ማግኘቴ በጣም ደስ ብሎኛል። እንግዲህ ዛሬ ሚኮ በተለይ ያለባበስ መጥቶ በአባገዳ ሰርፕራይዝ አድርጎኛል። ከሚኮ ጋር የምንተዋወቀው ዛሬ አይደለም ድሮ ነው። ካምቦ ልክ እንደመጣው ኮመን ጓደኞች ነበሩና በእነሱ ምክንያት ልክ እሱ ቤት ሲሄድ እኔን የተቀበለበት መንገድ ብዙ ነገር አብረን አሳልፈናል፣ ብዙ ችግሮችን እና ሚኮ የዛሬ ሰው አይደለም ለማለት እና ሚኮ በጣም ነው የማመሰግነው፣ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ያክብርልኝ። እስኪ አንዴ ለዚህ ትልቅ ታሪክ ለአገኙት በስተመጨረሻ እንደ ኢዲኤምኤን ከራችሁ ጋር ትልቅ ፕሮዳክሽን ስራዎችን አብረን በመስራት ኢትዮጵያን ዲጂታል ሚዲያ ኔትወርክ በሚባል ተቋም አሁን የራቼን መልቲሚዲያ ሙሉ ስራዎችን ከቨር አድርጎ ይሰራለት ቃል ገብተን ከሱ ጋር ትላንትና ተፈራርመናል። ይሄንን በዚሁም ለማሳወቅ ነው። በጋራ በመያዝ ብዙ ማድረግ እንችላለን ብዬ አስባለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስ ብሎኛል። ቴንክ ዩ። ነጊያ ከንፈያ እንዴት ነበር ፕሮግራማችን? በጣም ደስ ይላል በእውነት በጣም ራቼ እንግዲህ እንደምናውቀው በኢንተርቴይንመንት በብዙ ቋንቋዎች ለምሳሌ በእንግሊዝኛ፣ በህንድኛ፣ በአፋን ኦሮሞና በአማርኛ ሰውን ኢንተርቴይን ሲያደርግ በተጨባጭ የምናውቀው ሰው ነው። ብዙ ኢንጌጅመንትም አለው፣ ብዙ ከማህበረሰቡም ሪስፔክት አለው። እያጫወተ በጨዋታ እያዋዛ ቁም ነገሮችን የሚሰራ ወንድማችን ነው። ስለ ቤት ኪራይ ያወራከው ምስክርነት የሰጠከው ነገር በጣም ደስ የሚል ነው። ለምን ብትለኝ ስልኩ የሚሰራበትን ስልክ ህይወቱን ሊመራበት የነበረውን ስልክ ሽጦ መስጠቱ፣ አንተም ደግሞ ምስክርነት መስጠትህ፣ አንተም ውለታን ማትረሳ፣ እሱም ደግሞ ነገን አስቦ ዛሬን የማይረሳ ሰው እንደነበረ ነው የሚያሳየው ማለት ነው። አመሰግናለሁ። ቴንክ ዩ በጣም ደስ ይላል። ያንተን የራችሁ ታሪክ በእውነት በጣም ደስ የሚል ታሪክ ነው። ይሄ መዋደድን መከባበርን ነው የሚያሳይ። አንተ እዚህ ሀገር ኖረህ እዚህ ሀገር ተወልደህ ከዛ የመጣውን ሰው ደግሞ አክብረህ አብረህ ስትኖር በተለያየ የሞባይሏ ታሪክ በጣም ታሳዝናለችና በእውነት በጣም የሚደነቅ ደስ የሚል ታሪክ ነው እና ደስ ብሎኛል። ፕሮግራሙን በጣም በልተን ጠጥተን ደስ ብሎን ነው እየሄድን ያለ ነው። አመሰግናለሁ። ቴንክ ዩ ማይክ በግሌ ትልቅ ክብር አለኝ። አብረንም መስራት አጋጣሚ ነበረ። ዛሬ ደግሞ በጣም ብዙ ሰው በተሰበሰበበት ወንድማዊነትና እንዲሁም ደግሞ በተለይ አሁን ሴሌብሪቲ ላይ ያለው ችግር
አብሮ የመስራት የመረዳዳት ባህል የለም። ከታች ጀምሮ እኔ ባይኔ ሰላየው አሁን ለቀረጻ ለምን ግባት ሳይሆን ባይኔ ያየሁት ነገር ምንድነው ሚኮ በጣም ደስ የሚል ልብ አለው። ሰዎችን ያግዛል። ከታች የሚመጡ በተለይ አርትን የምታደንቅ ልጅ ነህ። ባውንደር የለም፣ መስፈርት የለም። ሰዎች የሚችሉ ከሆነ አብረ በመስራት የተሻለ ነገር ማሻገር የሚችል ልጅ ነህ። እኔ ይሄንን ቅድም ያወራውን ባይኔም የማየት እድል አጋጥሞኛል። ራቼ አንተ ቤት መጥቶ የተቀመጠበት ሰዓት አይቻለሁ። ይሄ ነገር ከስቶሪ ስልክ ሸጦ ደግሞ ያደረገ ያልከው በጣም አሜዚንግ ነው። ግን አንተ ለብዙ ሰው የተረፈው ደግሞ ይበልጣል። እኔ ከራቹም በላይ አይ አፕሪሺየት ዩ በቃ ለሰዎች የምታደርገው በብዙ አጋጣሚ ማየት ይችላልና ዛሬም ደግሞ ይሄንን መድረክ ላይ በጋራ አብሮ መስራት ባህልን የመረዳዳት ገደብ ቋንቋ ሳይገድብ ባህል ሳይገድብ ብሔር ሳይገድብ ከተለያየ ክልል የመጡ ሰዎችን አስተባብረ እያደረክ ያለው ነገር እጅግ የሚያስከብር ነው። በጣም ሰውነት ይሄ ነው።